F-16 fighter jets were scrambled over New Jersey after 2 civilian aircraft entered restricted airspace near President Donald Trump Bedminster Golf Club. ሰላም ጤና ይስጥልኝ እንኳን ወደ ቻናላችን በደህና መጡ። የዓለም ጂኦፖለቲካ ውጥረት ወደ ከፋ ምዕራፍ በተሸጋገረበት በዚህ ወቅት ከዋሽንግተን እስከ ቴህራን ያሉ ታላላቅ ሁነቶች መላውን ዓለም በስጋትና በጉጉት ውጥረት ውስጥም ከተውታል። በአንድ በኩል የሲቪል አውሮፕላኖች ጥብቅ ትራምፕ መኖሪያ ጥሰው መግባታቸው ተሰምቷል። በኒው ጀርሲ ሰማይ ላይ የሁለት ሲቪል አውሮፕላኖች የተከለከለ የአየር ክልል መጣስን ተከትሎ የኖራድ ኤፍ-16 ተዋጊ ጄቶች በፍጥነት ወደ ሰማይ በመምጠቅ ፕሬዝዳንት ዶናልድ ትራምፕ የሚገኙበትን የቤድሚንስተር ጎልፍ ክለብን አየር ክልል ሲያስከብሩና ጠላፊዎችን አውሮፕላኖች በሰላም አጅበው ሲያስወጡም ታይተዋል። በሌላ በኩል ደግሞ የኢራን ምድር ኃይል አዛዥ ብርጋዴር ጀነራል አሊ ጃንሻይም ማንኛውም አሜሪካዊ ወታደር እግሩን በምድራችን ላይ ለመትከል ቢደፍር እግሩን ቆርጠን እንጥላለን ሲሉ እጅግ አስፈሪ ማስጠንቀቂያ በቴሌቪዥን አስተላለፉም ሲሆን ፕሬዝዳንት ትራምፕ በበኩላቸው የሆርሙዝ ሰርጥን ክፍት ለማድረግና ጦርነቱን በቅርቡ ለማጠናቀቅ የተቃረበ ስምምነት እንዳለ ገልጸዋል። ሆኖም ከጀርባ ያለው እውነት ይበልጥ አሳሳቢ ነው። ለወራት የዘለቀው ፍጥጫ የአሜሪካን የፓትሪዮትና የታድ ሚሳኤል ማክሸፊያ ክምችቶችን በመጨረሱም ፔንታገን የመከላከያ ኩባንያዎች በ21 ቀናት ውስጥም መሳሪያ ምርታቸውን በአስቸኳይ እንዲያፋጥኑ ጥብቅ ትዕዛዝም አስተላልፈዋል የሚለውን ጨምሮ ሌሎች መደመጥ ያለባቸውን ዜናዎችን በዝርዝር እንመለከታለን። ወደ ተመልካቾቻችን ዓለምን ያነጋገረውና እስራኤልና አሜሪካን ያስጨነቀው ከኢራን የተሰማውን ጉዳት ላይ ናቸው የተባሉት የኢራኑ አዲሱ መሪ ሙጅተባ ካሚኒ አዲስ 6 የጦር አዛዦች በድንገት የቀየሩበትንና ጦራቸው ለከፍተኛ የአጸፋ እርምጃ እንዲዘጋጅ ትዕዛዝ ያስተላለፉበትን እጅግ መደመጥ ያለበትን መረጃ በሁለተኛው ልደቱ ኒውስ ቻናል ላይ ተለቋል። ይህንን የመሰሉና በዚህ ቻናል የማይለቀቁ ዜናዎችን ልደቱ ኒውስ በሚለው በሁለተኛው ቻናላችን ሰርች ያድርጋችሁ ገብታችሁ እንድትመለከቱና ሰብስክራይብ በማድረግ ያልተቋረጠ ድጋፋችሁ እንድታደርጉልን በአክብሮት ጠይቃችኋለሁ። ለትብብራችሁ ከልብ አመሰግናለሁ። አሁን ወደ ዝርዝር ዘገባው አለፈን። መልካም ጊዜ። U.S. F-16 fighter jets roared into action after potential threats to President Donald Trump. ፕሬዝዳንት ዶናልድ ትራምፕ በቤድሚንስተር ጎልፍ ክለባቸው እሁድ ነሐሴ 9 ቀን የሳምንት ረፍታቸውን በማሳለፍ ላይ ያሉ ሁለት የሲቪል አውሮፕላኖች የተከለከለውን የአየር ክልል ጥሰው በመግባታቸው ምክንያት ኤፍ-16 ተዋጊ ጄቶች በኒው ጀርሲ ሰማይ ላይ አስቸኳይ የመከተልና የመጥለፍ እርምጃ መውሰዳቸው ተሰምቷል። የሰሜን አሜሪካ አየር ጠፈር መከላከያ እንደገለጸው በርካታ አጠቃላይ ሲቪል አውሮፕላኖች በአካባቢው ላይ የተጣለውን ጊዜያዊ የአየር ክልል ገደብ ጥሰዋል። የኖራድ ኤፍ-16 ተዋጊ ጄቶችም አውሮፕላኖችን በመጥለፍ ከተከለከለው የአየር ክልል በሰላም አጅበው እንዲወጡም አድርገዋል። በክስተቱ ምክንያት የተከሰተ ምንም አይነት ጉዳት፣ ውድመት ወይም ደግሞ በፕሬዝዳንቱ ላይ የተቃጣ ቀጥተኛ ስጋት አለመኖሩ ተረጋግጧል። ኖራድ ባወጣው ኦፊሴላዊ መግለጫም ኤፍ-16 ጄቶች በቤድሚንስተር ኒው ጀርሲ ላይ የተጣለውን ጊዜያዊ የአየር ክልል ገደብ የጣሱ በርካታ የአውሮፕላኖችን መጥለፋቸውን አስታውቋል። እዚሁ ለአብራሪዎቹ ባስተላለፈው የጽኑ ማስጠንቀቂያ መልእክትም ከማንኛውም በራ በፊት የፌዴራል አቪዬሽን አስተዳደር የሚያወጣቸውን ጊዜያዊ የአየር ክልል ገደቦችና የኖታ መረጃዎችን በጥንቃቄ እንዲመረምሩ አሳስበዋል። የሀገራዊ ኖራድ የአየር ክዋኔዎችን የሚቆጣጠረው የመጀመሪያው የአየር ኃይል በኋላ ላይም ባወጣው ማብራሪያ ሁለት አውሮፕላኖች የተከለከለውን የአየር ክልል መጣሳቸውን አረጋግጠዋል። የአየር ክልሉ ሊከለከል የቻለበት ዋና ምክንያት ፕሬዝዳንት ትራምፕ የሳምንት ረፍታቸውን በቤድሚንስተር በሚገኘው ትራምፕ ናሽናል ጎልፍ ክለብ ያሳለፉ በመሆናቸውና በዚያ ወቅትም ኤልአይቪ ጎልፍ ኒውዮርክ ውድድር የተካሄደ በመሆኑ ነው። ፕሬዝዳንቱ በሚገኝበት ቦታ ሁሉ ጊዜያዊ የአየር ክልል ገደቦችን መጣስ የተለመደ አሰራር ሲሆን ይህም በፕሬዝዳንቱ ዙሪያ የተጠበቀ አየር ክልል በመፍጠር በኖራድ ጥብቅ ቁጥጥር ይደረግበታል። በመሆኑም አብራሪዎች ከበራ በፊት ለአየር መንገዶች የሚወጡ ማስታወቂያዎችን ወይም ኖታምስን የመፈተሽ ግዴታ አለባቸው። በዕለቱ መጨረሻ ላይ ትራምፕ ከቤድሚንስተር ለመውጣት በሚዘጋጁበት ወቅትም ሌላ ተጨማሪ አውሮፕላን የደወል ማስጠንቀቂያ እንዲነሳ ምክንያት ሆኖም ነበር። ሆኖም እንደ ዘገባዎች ገለጻ የአውሮፕላን የኖራድ ተዋጊ ጄቶች ጣልቃ ገብነት ሳያስፈልጋቸው የሬዲዮ ግንኙነቱን በፍጥነት በማስተካከል ሕጉን አክብረው አልፈዋል። በዚህ ምክንያትም የፕሬዝዳንቱ ጉዞ በግምት በ13 ደቂቃዎች ያለም ዘግይቷል።
በታቀደው የጉዞ ሰዓት አካባቢ የአደጋ ጊዜ ተሽከርካሪዎች፣ የሕግ አስከባሪዎችና የሴክሬት ሰርቪስ አባላት በማረፊያ መንገዱ አቅራቢያ ቦታ ይዘውም ታይተዋል። ይህ በእንዲህ እንዳለ በበይነ መረብ ላይ የተሰራጨው አስደናቂ ተንቀሳቃሽ ምስል ቪዲዮም አንዲት ኤፍ-16 ተዋጊ ጄት በቤድሚንስተር አቅራቢያ ወደምትገኝ አንዲት ትንሽ ፕሮፕለር ገፋፊ አውሮፕላን እጅግ በጣም ተቃርባ ስትበርም ያሳያል። ተንቀሳቃሽ ምስሉ የተከለከለ የአየር ክልል ጥሰት ሲከሰት የወታደራዊ አውሮፕላኖች የቅርብ ምላሽ ምን ያህል ፈጣንና አስፈሪ እንደሆነ በማሳየቱም ብዙዎችንም ትኩረት ስበዋል። ነገር ግን አብራሪዎቹ ጥሰቱን የፈጸሙት በቀላሉ በመንገድ ስህተት መሆኑን ኖራድ ያላረጋግጥም ሲሆን ያንን የማጣራት ሂደት በፌዴራል አቪዬሽን አስተዳደር የሚከናወን ይሆናል። ዋይት ሃውስ በክስተቱ ላይ ወዲያውኑ አስተያየት ከመስጠት ተቆጥቧል። ከሁሉም በላይ ግን አውሮፕላኖቹ በፕሬዝዳንት ትራምፕ ላይ ኦን ተብሎ የተቃጣ አደጋ ለማድረስ ማሰባቸውን የሚያሳይ ምንም አይነት ማረጋገጫም የለም። ኖራድ እንደዚህ ያሉ የመጥለፍ እርምጃዎችም ማንኛውም አውሮፕላን ወደ ተጠበቀው የፕሬዝዳንት አየር ክልል ሲገባ የሚወሰዱ መደበኛ ምላሾች መሆናቸውን ገልጸዋል። በተጨማሪም እዙ አብራሪዎች በወታደራዊ አውሮፕላኖች ከተጠለፉ ወዲያውኑ ከተገቢው የአደጋ ጊዜ ሬዲዮ ሞገድ ጋርን በመገናኘት የወታደራዊ አውሮፕላኖችን መመሪያ መከተል እንዳለባቸውም አሳስበዋል። ከዚህ ክስተት በኋላም ኖራድ በአጽንኦት ያስተላለፈው አንድ ዋና መልእክትም ኖታምስ ደጋግማችሁ ፈትሹም የሚል ነው። በፕሬዝዳንቱ ጥበቃ አካባቢዎች አቅራቢያ ለሚበሩ አብራሪዎች ጊዜያዊ የአየር ክልል ገደብን አለማስተዋል ተራውን በራ በፍጥነት ከኤፍ-16 ተዋጊ ጄት ጋርም ወደሚደረግ አስፈሪ ፍጥጫ ሊለውጠው ይችላል። የቅርብ ጊዜ ክስተት ያለምንም ጉዳት ወይም ውድመት ተጠናቀቀ ቢሆንም ፕሬዝዳንቱ በቤድሚንስተርም ሆነም በሌሎችም ጥበቃ የሚደረግላቸው ቦታዎች በሚገኙበት ወቅትም የሚኖረን ጥብቅ የደህንነት ቁጥጥር በግልጽም ያሳያል። በሌላ በኩል በቴህራንና በዋሽንግተን መካከል ያለው ውጥረት በከፍተኛ ሁኔታ እንደተጋጋለ ባለበት በዚህ ወቅት የኢራን ጦር ኃይል ከፍተኛ ጀነራል እጅግ አስፈሪና ጠንካራ ማስጠንቀቂያ አስተላልፈዋል። በኢራን ብሔራዊ ቴሌቪዥን በተሰራጨው ተንቀሳቃሽ ምስል ላይ የኢራን ምድር ኃይል አዛዥ ብርጋዴር ጀነራል አሊ ጃንሻይም ዶናልድ ትራምፕ በኢራን ምድር ላይ እግረኛ ጦር ለማሰማራት አቅደዋል የሚሉ ዘገባዎች በተሰሙበት ወቅትም ለሰራዊታቸው የቁርጠኝነት መልእክትም አስተላልፈዋል። ጀነራሉ ሲናገሩም ምድራችን ለመከላከል ሁልጊዜ ዝግጁ መሆን አለባችሁ። ማንኛውም አሜሪካዊ ወታደር እግሩን በምድራችን ላይ ለመትከል ቢደፍር እግሩን ቆርጠን የመጣል ታሪካዊና እምነታዊ ግዴታ አለብንም ብለዋል። በወቅቱም የሰራዊቱ አባላት አዛዦች ዝግጁ ነን በማለትም በስሜት አጓርተዋል። የተጠቀመበት ቃላት ስልትም ግልጽና ምንም አይነት ብዥታ የሌለው ነው። ለቴህራን ለአሜሪካ ወታደሮች በኢራን ምድር ላይ እግራቸው መትከል ፈጽሞ የማይደፈር ቀይ መስመር ነው። የጃንሻይ መልእክትም ለዋሽንግተን አንድ ግልጽ መልእክትም ለመላክ ታስቦ የተዘጋጀም ይመስላል። ኢራን የአሜሪካ እግረኛ ጦር በምድሯ ላይ እንዲያርፍ አትፈልግም። ከመጡም እንደ ወራሪ ኃይል እንደምትቆጥራቸው ማስመስክራለች። በተቃራኒው ዶናልድ ትራምፕ ከአሜሪካ ጋር ያለው የኢራን ጦርነት በቅርቡ ሊጠናቀቅ እንደሚችልና የሆርሙዝ ሰርጥን እንደገና ለመክፈት የሚደረገው ስምምነት መቃረቡን ተናግረዋል። ትራምፕ በሰጡት መግለጫ ወደ ኢራን ያደረጉት እንቅስቃሴ እጅግ አስፈላጊ እንደነበርና የኢራን የኒውክሌር መሳሪያ እንዲኖራት ፈጽሞ ሊፈቀድ እንደማይገባ ገልጠዋል። የኒውክሌር መሳሪያ ካላቸው መላው ዓለም ሊጠፋ እንደሚችልና ይህም አስከፊ አደጋ ያመጣ እንደነበር በመጠቆም ሌላ አማራጭ እንዳልነበራቸውም ተናግረዋል። አክለውም የነዳጅ ዋጋ ቀደም ሲል በብዙ ቦታዎች እጅግ ዝቅ ብሎ እንደነበርና ጦርነቱ እንደተጠናቀቀም ያ ቀን እንደገና እንደሚመለስ እንዲሁም ኢራን ከዚህም በላይ የመክፋት እንደማትችል ያላቸውን እምነት ገልጸዋል። የሆርሙዝ ሰርጥን ክፍት የማድረግ ስምምነት ላይ ስለመደረሱም ለቀረበላቸው ጥያቄ ሲመልሱ አሜሪካ አካባቢውን እንደምትቆጣጠረው ነገር ግን ኢራን በማንኛውም ጊዜ ፈንጅ ልታስቀምጥ ወይም ጥቃት ልታደርስ እንደምትችል ገልጸዋል። ቢሊዮን ዶላር የሚያወጡ መርከቦች በፈንጅ እንዳይመቱ ጥንቃቄ እንደሚደረግና በድርድሩ ሂደት ጥሩ እየሄዱ መሆናቸውን ነው። ስምምነቱን በጣም በቅርብ ጊዜም ሊደረስ እንደሚችልም ተናግረዋል። በእንዲህ እንዳለ ከኢራን ጋር ያለው ጦርነት በአሜሪካ የጦር መሳሪያና የጥይት አቅርቦት ላይ አዲስ ጫና በመፍጠሩም የፔንታገን የአሜሪካ የጦር መሳሪያ አምራች ኢንዱስትሪዎችም የጦር መሳሪያ ምርትንና ማቅረብን በከፍተኛ ሁኔታ እንዲያፋጥኑ ትዕዛዝ አስተላልፈዋል። ኢራን ጋር የተካሄደ ያለው የጦርነት እሳት በአሜሪካ የጦር መሳሪያ አቅርቦቶች ላይ ከፍተኛ ጫና በመፍጠሩና ወሳኝ የጦር መሳሪያዎችን በፍጥነት የመተካት አቅምን አደጋ ላይ በመጣሉም ፔንታገን የአሜሪካ የጦር መሳሪያ አምራች ኢንዱስትሪዎች የጦር መሳሪያ ምርትንና
ማቅረብን በከፍተኛ ሁኔታ እንዲያፋጥኑ አስቸኳይ ትዕዛዝ አስተላልፈዋል። የትራምፕ አስተዳደር የመከላከያ ኩባንያዎቹ ይበልጥ ጠንካራና ፈጣን የማምረትና የማቅረብ መርሃ ግብሮችን እንዲሁም የማምረት አቅምን ለማሳደግ የሚያስችሉ እቅዶቻቸውን በ21 ቀናት ውስጥ ብቻም አዘጋጅተው እንዲያቀርቡ የገደብ ጊዜም አስቀምጠዋል። የዩናይትድ ስቴትስ የመከላከያ ምክትል ሚኒስትር ስቲቭ ፋይንበርግም ባለፈው ረቡዕ ለኢንዱስትሪ መሪዎች ባስተላለፉት የጽኑ ማስጠንቀቂያ መልእክትም ፔንታገን አሁን ላይ የጦር መሳሪያዎችን የሚበለጸጉበት የሚመረቱበትና ለወታደራዊ ኃይሎችም የሚደርሱበት ፍጥነት በአስቸኳይና በሥነ ሥርዓት እንዲቀየር እንደሚፈልጉ ግልጽ አድርገዋል። ፋይንበርግ ለኩባንያዎቹ እንደነገሯቸውም ዓመታትን የሚወስዱ የበለጸገ አሰራሮች ከእንግዲህ ወዲያ ተቀባይነት የሌላቸው በመሆናቸው ዋሽንግተን አሁን ከገጠማት ንቁ የጦርነት ጥያቄ ጋርም እኩል የሚጓዝ የምርት አቅም በአስቸኳይ እንዲፈጠርም አዘዋል። የአስቸኳይ እርምጃ ሊወሰድ የቻለው አሜሪካ በተለይም ገቢር የሆኑ ባሊስቲክ ሚሳይሎችና ሌሎች አየር ስጋቶችን ለመመከት የምጠቀምባቸውን የፓትሪዮት ሚሳይል ማክሸፊያዎችን በከፍተኛ ሁኔታ እየተሟጠጡ ነው በሚሉ በርካታ ዘገባዎች ምክንያት ነው። ይህ በወታደራዊ መከላከያ መሳሪያዎች ላይ የታየው ጥረትም ዋሽንግተን ለሌሎችም ሊከሰቱ የሚችሉ ዓለም አቀፍ አደጋዎች አስፈላጊውን ተጠባባቂ ኃይል ከመጠበቅ ጎን ለጎን እንዲህ ያሉ ከፍተኛ ውጊያዎችን እስከ መቼ ዘልቃ መቋቋም ትችላለች የሚል ጥልቅ ስጋትን ፈጥሯል። ሆኖም ፔንታገን አሜሪካ ጦርነቱን ለመቀጠል የሚያስፈልጓት የጦር መሳሪያዎችም አልቀውባታል የሚሉትን ዘገባዎችም አስተባብለዋል። የመከላከያ ሚኒስትር ባልስታን ቅዳሜ ዕለትም ለአልጀዚራ በሰጡት መግለጫ አሜሪካ የአሁኑ ወታደራዊ ክንዋኔዎችን ለማስቀጠል የሚያስችል በቂ የጦር መሳሪያ አላት ሲሉ ተናግረዋል። ሚኒስትሩ በአሁኑ ወቅትም ጦርነቱን በብቃት ለመምራት የሚያስፈልገውን ሁሉ እንደያዘም ገልጸዋል። ይህ ማረጋጊያ መግለጫ የወጣውም አስተዳደሩ በአንድ በኩል ኩባንያዎች ምርታቸውን እንዲያሳድጉ ጥብቅ ትዕዛዝ በሰጠበት ወቅት በመሆኑም ዋሽንግተን በይፋ በያዘችው በራስ የመተማመን ስሜትና በፔንታገን አጣዳፊ የጦር መሳሪያ ፍላጎት መካከል ግልጽ የሆነ ተቃራኒ እይታ እንዲፈጠርም አድርገዋል። ከፔንታገን የተላለፈው መልእክትም ግልጽና የማወላውል ነው። ምክንያቱም ዋሽንግተን ለዛሬው የጦር ሜዳ የሚሆኑ መሳሪያዎችን ብቻ ሳይሆን ግጭቱ የሚቀጥል ወይም የሚስፋፋ ከሆነ የአሜሪካ የኢንዱስትሪ መሰረት በጥቅል ደረጃ በጥቅል ፍጥነት ማምረት እንዲችል ትፈልጋለች። የተሰጠው የአንድ ቀናት ገደብ በመከላከያ ተቋማት ላይ ችግር መንስኤዎችን እንዲለዩም የማምረት አቅማቸውን እንዲያሳድጉና ለረጅም ጊዜ ግጭት ወሳኝ የሆኑ የጦር መሳሪያዎችን አቅርቦት እንዲያፋጥኑ ከፍተኛ ጫና ፈጥረዋል። ይህ ትዕዛዝ ዘመናዊ ጦርነት በአሜሪካ ላይ የደቀነውን ትልቁን ፈተናም ያሳያል። ምክንያቱም ዘመናዊ የሆኑ የጦር መሳሪያዎች ለመበልጸግና ለመመረት ዓመታትን የሚወስዱ ሲሆን የጦርነት ጊዜ ፍላጎት ደግሞ እነዚህን ወሳኝ ክምችቶችን በአስደናቂ ፍጥነት ጨርሶ ሊያበቃቸው ይችላል። ጦርነቱ በቀጠለ ቁጥር አሜሪካና ወዳጆቿ አሁንም መልስ የሚሹበት ዋና ጥያቄም ጦርነቱ እየረዘመና እየጠነከረ ቢሄድ አሜሪካ እጅግ ወሳኝ የሆኑ የጦር መሳሪያዎቿን በፍጥነት ተክታ ማዘጋጀት ትችላለች ወይ የሚለው ነው። አሜሪካ በኢራን ላይ የምታደርገውን አዲስ ጥቃት ያቆመችውም ወሳኝ የሆኑ የሚሳኤል ማክሸፊያዎች አልቀውባት ነውን የሚለው ጥያቄ በብዙዎች ዘንድም እየተነሳም ይገኛል። አዳዲስ ግምገማዎች እንደሚያመላክቱት ከሆነም ከወራት ግጭት በኋላ የአሜሪካ የፓትሪዮትና የታድ የአየር መከላከያ ሚሳኤሎች ክምችትም በከፍተኛ ሁኔታ ተሟጧል። ይህም ፕሬዝዳንት ዶናልድ ትራምፕ ተጨማሪ ጥቃት ማዕበሎችን ለማቆም ባደረጉት ውሳኔ ላይም ከዲፕሎማሲው በተጨማሪ የወታደራዊ ዝግጁነት ሁኔታ ተጽዕኖ አሳድሮ ይሆን የሚል አዲስ ጥያቄንም አስነስቷል። ፕሬዝዳንት ዶናልድ ትራምፕ ውይይቶቹ በፍጥነት ግጭቱን የሚያቆም ስምምነት የሚያስገኙ ከሆነም አሜሪካና እስራኤል በኢራን ላይ የሚያደርጉትን አዲስ ወታደራዊ ጥቃት እንደሚያቆሙ አስታውቀዋል። ዲፕሎማሲው ካልሰራም አሜሪካ ለወታደራዊ እርምጃ ሙሉ በሙሉ የተዘጋጀች መሆኗን ትራምፕ ቢናገሩም ተንታኞች ግን ሌላ ሁለተኛ ምክንያት በውሳኔው ላይ ተጽዕኖ አሳድሮ ሊሆን እንደሚችልም ያምናሉ። ዘገባዎች እንደሚጠቁሙት ለወራት የተካሄዱት የመከላከያ ክዋኔዎች የአሜሪካን የፓትሪዮትና የታድ ማክሸፊያ ክምችቶች እጅግ አሳንሰውታል። ይህም ወታደራዊ ዕቅድ አውጪዎች ቀሪዎቹን ክምችቶች በጥንቃቄ እንዲያስተዳድሩም አስገድዷቸዋል። በአጠቃላይ በአሁኑ ወቅትም በአሜሪካና በኢራን መካከል ያለው የጂኦፖለቲካ ፍጥጫ እጅግ ውጥረት የነገሰበትና ስትራቴጂያዊ ውስብስብነት የበዛበት ምዕራፍ ላይ ደርሷል። በአንድ በኩል በኒው ጀርሲ ፕሬዝዳንት ዶናልድ ትራምፕ የአየር ክልል የጣሱ የሲቪል አውሮፕላኖች በኤፍ-16 ተዋጊ ጄቶች አማካይነት መጠለፋቸው የአሜሪካን የውስጥ ጥብቅ የደህንነት ቁጥጥር የሚያሳይም ሲሆን
በሌላ በኩል ደግሞ በቴህራን በኩል የቀድሞ እስላማዊ አብዮታዊ ዘብ IRGC ቁልፍ አዛዥ ሆሴን ረዛይም የብሔራዊ ደህንነት ምክር ቤት ዋና ጸሐፊ ሆነው መሾማቸውና የኢራን ምድር ኃይል አዛዥ ብርጋዴር ጀነራል አሊ ጃሃንሻይም የቀረበው የሰራዊት ዝግጁነት ማስጠንቀቂያ ኢራን ለማንኛውም የምድር ወረራ የማትበገርና የጸና አቋም እንዳላት ለዋሽንግተን የላከችው ግልጽ መልእክት ነው። ምንም እንኳን ፕሬዝዳንት ትራምፕ የሆርሙዝ ሰርጥን ክፍት ለማድረግና ግጭቱን በዲፕሎማሲ መንገድ ለመቋጨት የደረሱበት ስምምነት እንዳለ ቢገልጹም ከጀርባ ያለው ወታደራዊ ዝግጁነት ሁኔታ ግን ሌላ ምስልም ያሳያል። ለወራት የዘለቀው ተደጋጋሚ ፍጥጫ የአሜሪካን የፓትሪዮትና የታድ ሚሳኤል ማክሸፊያዎችን ክምችት በከፍተኛ ሁኔታ ማናጠቡና ፔንታገን በመከላከያ ኩባንያዎች ላይ በ21 ቀናት ውስጥ ምርትን እንዲያፋጥኑ ያቀርበው አስቸኳይ ጥሪም የዲፕሎማሲ ጥረት ከስልታዊ ስጋቶችና ከመሳሪያ ጥረት ጋርም የተያዘ ሊሆን እንደሚችል ያመላክታል። ጦርነቱ በቀጠለ ቁጥር የአሜሪካ የጦር መሳሪያ ኢንዱስትሪም የጦርነቱ ፍላጎት ያህል በፍጥነት የመተካት አቅሙ ትልቅ ፈተና ውስጥ ወድቋል። እነዚህ ተከታታይ ክስተቶች በቀጠናው አዲስ የፖለቲካና የኃይል አስተላለፍ እየፈጠሩ መሆናቸውን በግልጽም ያሳያሉ። ታዲያ እነዚህ ውጥረቶች ወደ የትኛው አቅጣጫ ያመሩ ይሆን? እስራኤልና አሜሪካ የታሪካዊ ወዳጅነታቸውን ፍጥጫ እንዴት ያልፉታል? የሶሪያና የሩሲያ አዲስ የምዕራፍ የቀጠናው ጂኦፖለቲካ እንዴት ይቃኘዋል? የሚሉትን አብረን የምንከታተል ይሆናል። እነዚህና ሌሎች ዓለምን የሚያንቀጠቅጡ ፈጣን፣ አስተማማኝና ጥልቅ የፖለቲካና የወታደራዊ መረጃዎችን ዘወትር ለመከታተልም ቻናላችን ሰብስክራይብ በማድረግ የደወል ምልክቷን መጫን አይርሱ። ቪዲዮን ከተመቻችሁ ላይክና ሼር በማድረግም ለወዳጅ ዘመዶ ያቅርቡ። ሐሳብ አስተያየታችሁንም በኮመንት መስክ ላይ አካፍሉን። ስላዳመጣችሁን እጅግ አድርገን እናመሰግናለን። በሌላ አጓጊ መረጃ እስከምንገናኝ ደህና ሁኑ።